በጣም ይረብሻል። ግን ኔታንያሁ ስለለበሱት ኪዋር ኮድ ጥቂት ነገር ልበላችሁ። ይህን ኪዋር ኮድ ኔታንያሁ ከሱፋቸው ላይ ከመለጠፋቸው ባሻገር በአሜሪካ ጎዳናዎች ላይ ሪሜምበር ኦክቶበር 7 የሚል በመኪናዎች ላይ እንደምታዩት ሲመላለሱ ነበር መኪኖቹ ማለት ነው። ላይ እንደምትመለከቱት ኔታንያሁ በዩኤን በነበራቸው ስብሰባ ማንኛውም ስልክ ያለው ዙም እያደረገ ይሄን ነው የሚመለከት ከውጭም ከውስጥም ያላችሁ ይሄንን ኪዋር ኮድ ተመልከቱ። እኛ ለምን እንደምንዋጋ አብዛኛው ዓለም አይረዳም ተረዱን እያሉ ነበርና ብዙ ምስሎችን ይዞ መምጣት የተለመደ ነው በኔታንያሁ እና ዙም አድርጋችሁ ስትገቡ ኪዋር ኮዱን በጣም ከመረበሹ የተነሳ ኤክስትሪም የሆነ ቪወር ዲስክሬሽን ይጠይቃልና ምንድነው ወይ እንድታዩት ወይ ባስጭቆ እንድትተውት በጣም ከመረበሹ የተነሳ ማለት ነው። ኦክቶበር 7 የሚባለው ወይም ደግሞ የኦክቶበር 7 ማሳክር የሚባለው 2023 በኦክቶበር ወር በሐማስ በእስራኤል ላይ የተፈጸመ ጥቃት ነው እና እስራኤሎች ከተመሰረቱበት 1948 ጀምሮ የመጀመሪያው ማሳክር ወይም ደግሞ ጭፍጨፋ እንደተደረገባቸው ነው አድርገው የሚቆጥሩት። የአይሁድ ጭፍጨፋ በናዚ ከተደረገባቸው ጋራ ያመሳሰሉታል ማለት ነው። እና በጣም የሚረብሹ ምስሎች አሉ። በርካቶች ከነቤታቸው ተቃጥለዋል። ተውት በቃ አለላችሁ ማለት ነው። ብትችሉ ገብታችሁ ማየት ትችላላችሁ ጉግል ላይ፣ ግን ባታዩት እመርጣለሁ እኔ ማለት ነው። እና ምክንያቱም የሚያቀርቡት እነሱ ነው ያለውን ነው የምነግራችሁ። እኔ ምንም አልጨመርኩም፣ ምንም አልቀነስኩም። ጀማሪ ቲክቶከር ነኝ። ፎሎ እና ላይክ እንዳይረሳ። ይመቻችሁ።